ከማንም ሰው ክብር አልጠብቅም። ከፍ ከፍ ማለት እኔን አያስረኝም፣ መፈቀር እኔን አያስረኝም፣ መከበር እኔን አያስረኝም። እውነተኛ ነው አዶናይ፣ ግልጽ ነው። የደበረው ሰው ካለ እንግዲህ ምንም ማድረግ አልችልም። ብቻዬን ቀርቻለሁ። አሁን በብዙ ሰው ተወዳጅነት አለኝ። ሜቢ ቀጣይ ከወር በኋላ ልጠላ እችላለሁ። ይህ ደግሞ ህይወት ነው። ይህ ደግሞ እኔን አያስረኝም። አብዛኞቻችን ካስተዋላችሁ የምንታሰረው በጥላቻ ሳይሆን በፍቅር ነው። ማንነታችን መቀየር የሚከብደን is because በድሮ ማንነታችን በዛ በምናፍርበት በማንፈልገው ማንነታችን የሚያፈቅሩና የሚኮሩብን ሰዎች አሉ። ያ ማንነት እኮ እየጠቀመን አይደለም ያለው። ሰው ማንነቴ መቀየር ካለብኝ ወደ ቀጣዩ ማንነት ለመሻገር የሆነ ነገር መናገር ካለብኝ እናገራለሁ። ለምን ህዝብ አይጠላኝም? አዶናይ ነው። ሰው ሰድቤ ያላቅ፣ ሰው አወዳድቄ ያላቅ፣ ስለ ራሴ ነው የምናገረው። ዛኔ ወደ 1 ሚሊዮን 1.5 ሚሊዮን ብር ነው በኢትዮጵያ የዛኔ ማለት ነው። በዶላር ነው የምሰራው። ገቢ እዛ ላይ ነው። ዲያስፖራዎች ብቻ ነው የማግዘው። ለመጀመሪያ ጊዜ በህይወቴ እንደዛ ስሰራ ገንዘብ ማለት ነው። ምን አደረኩኝ መሰላችሁ ጋይስ? ዊድ ማጨስ ጀመርኩኝ። which is ቲክቶክ ላይ ተናግሬያለሁ። ዊድ ማጨስ ጀመርኩኝ። በቃ መዝናናት፣ ፈታ ማለት፣ ልብስ መግዛት ምናምን ያስደስቱኛል የምላቸው ነገሮች ማድረግ ጀመርኩኝ። ላግዠሪ የሆኑ አፓርትመንቶች እየከፈልኩኝ መግባት ምናምን 30,000 ምናምን ትከፍላለህ፣ 40,000 ለአንድ ሌሊት ላግዠ። አሁን እነሱ ነገሮች ምንም ደስታ ሊያመጡልኝ አልቻሉም። ባዶ ገባችሁ? ከዛ ምን ሆንኩ መሰላችሁ? ወደ ጭንቀት ገባ። ከጭንቀቱ ለማምለጥ ዊድ አለ። ከዛ ዝም ብለህ ትደጋግመዋለህ። ምን ሆንኩኝ? በቃ just like ሜንታል ሄልዜ እየሞተ መጣ። በቃ ጭንቀት እየበዛ መጣ። ለስራ ያለኝ ፍላጎት ሞተ። ሰዎች ሞቲቬት የማድረግ ፍላጎት የለም። ከዛ መጨረሻ ላይ ጭንቅ ብሎኝ የሚገርም አፓርትመንት ውስጥ ነው ያለሁት። ባይ ዘ ወይ ለዛ አፓርትመንት ስንት የከፈልኩት? ወደ 80,000 90,000 ከፍያለሁ ለ7 ቀናት ብቻ። ገባችሁ? ምን አደረኩ? ተስፋ ቆረጥኩኝ። እንዴ ይሄው ሻወሩ በጣም ያምራል፣ ግን ምን ደስተኛ አያደርገኝም። ሻወር አረኩኝ፣ ዝንጣልኩኝ፣ የለም በቃ ዩቲዩብ ላይ ያለቀስኩኝ መጣሁ። መጨረሻ ያለች ምርጫ እሷ ነች። ከዛ በቃ ጋይስ ምንም ማድረግ አልችልም። አሁን በር እንዳልወጣ ነው በቃ። በቃ አለቀ። በቃ እንዲያልቅ ፈለኩኝና በቃ ከዜሮ ጅማሬ ነው እንግዲህ እኔ እወጣለሁ። በረንዳ ባንክ አካውንት ያለችኝ $11 ነች። ጭፍጭፍ አድርጌ ጨርሼዋለሁ። ሁሉም ያስደስተኛል ብዬ ከዛ በረንዳ ወጣሁ። ለአንድ ቀን ነው ባይዞ በረንዳ ወጣሁት። because ወደ ውጭ ስወጣ ምን አደረገኝ? በቃ ላይክ ሪያሊቲ እውነታው እንደዚህ ነው የመታኝ። ታውቃለህ? በቃ ፈራሁኝ። ሁሉም ሰው ጃኬቱ አድርጎ በቃ ክሪስማስ ልብስ ለመግዛት እቃ ለመግዛት ይወጣል። እኔ በቃ እንደዚህ ብዬ ማንም ሰው የለኝም፣ ብቻዬን ነኝ። ማልቀስ ጀመርኩኝ። እንደውም እሱ አልቆረጥኩትም እውነት ለመናገር ደብሮኝ ማለት ነው። ከዛ በኋላ ምን አሰብኩኝ? ኦኬ ወደ ነበርኩበት የድሮ እቺ በጣም በቃ ርካሽ የሆነችዋ ቤዝመንት ነው እንግዲህ ከግራውንድ ታች ነው፣ ወደ እሷ ለምን አልገባም? because ያ ላግዠሪ ነገር ካላስደሰተኝ ይሄም እኩል ነው። ምን አባቱ ምን ልዩነት አለው? ተመልሼ የገባሁኝ ወደዛ ተናገርኩኝ ሁሉም ነገር። ከዛ ቫይራል መውጣት ጀመርኩኝ። በጣም በቃ it's unbelievable የሆነ ቫይራሊቲ ማለት ነው። which is የምፖስታቸው ቪዲዮዎች ከ1 ሚሊዮን በላይ ነው። 1.5 2 ሚሊዮን በላይ ነው። ከዛ በኋላ ምን አደረኩኝ? ሰው እንርዳ ማለት ጀመር አይደለ? ሰው እንርዳ፣ ለምን አናግዝህም? እነሱ አሁን በቃ ገንዘብ የመስራት አቅሜ አጥቼ ምናምን እየለመንኩኝ መሰላቸው በጣም ብዙ ሰዎች አሉ። ግን እንደነገርኳችሁ እዚህ ላይ ነው ያለው ችግሩ። ባዶ ነኝ፣ የለኝም ምንም። ባጭ ከገንዘብ ድህነት ደግሞ የሚብሰው ምንድነው? እዚህ ድህነት ነው። ራስን ልታጣ ትችላለህ። ከዛ ሰዎች ገንዘብ ማቅረብ ጀመሩ። ጋይስ ማልታይ ቢሊየነርስ የዱባይ ያሉ ሰዎች ከአውስትራሊያ ብር እንላክልን ዊጋችሁ ምንም ችግር የለውም ፍላይ አውት እናርገ ያሉኛል። ወደ ዱባይ ሄጄ ከነሱ ጋር ከዛች ላይቭ አሁን የሰራሁት ስንት ነው? ወደ $3,000 again $3,000 ነው ገንዘብ ያገኘሁት። ከዛ ብዙ ሰው አሁን በሚሊዮኖች ያገኘው ይመስላል። ከዛ ግን በቃ አለቀ ማለት ነው። በጣም እጅግ በጣም ማለት ነው። ስለ ስግጥ ፍምስ እናውራ። ምናልባት አንድ ላይም ስለ ጠየቀ ስግጥ ፍምስ ማለት ለምሳሌ በቃ ስግጥ ብዬ እየወጣሁኝ ሰው እየተሳደብኩ ልኑርና ልፈምስ ማለት ነው። ስግጥ ብሎ መፈመስ ማለት ተስፋ ሳልቆርጥ ጨክኜ ልስራ ማለት ነው። ስግጥ ፍምስ ምን ማለት ነው? በቃ ተሰግጣለህ ትፈምሳለህ። ይሰገጣል በጣም ብዙ ሰዎች የተቃወሙትም የተከራከሩትም እሱን ማለት ማንኛውም ሰው ስግጥ ብሎ ወጥቶ ለምሳሌ ሰዎችን እየተሳደበ ብሄር እየተሳደበ ሃይማኖት እየተሳደበ ባህል እየተሳደበ ምናምን በመቀየር ይሄ ከኢትዮጵያዊ ስነ ምግባር ውጪ የሆኑ አለባበሶችን በመልበስ ከኢትዮጵያዊ እሴት ውጪ የሆኑ አኗኗሮችን በማሳየትና በመስበክ ጭምር መፈመስ ይቻላል ማለት ነው ብሎ የሚያምን ሰው አለ። which is እኔ ኢንፍሉዌንስህን መቼም እንደቀላል አትመለከተው ማለት ሶሻል ሚዲያ ኢንፍሉዌንሰር ነኝ ስትል ሰዎች አንተ ኢንፍሉዌንስ የምታደርግበትን ነገር ይከተሉታል ማለት ነው፣ ያዩታል ማለት ነው፣ እንደ በጎ ነገር ያዩታል ማለት ነው። የመከርካቸው ምክሮች በበጎ ነገር እንደሚያውሉት ሁሉ የተናገርከውንም ንግግር ዳይሬክትሊ የሚወስዱ ወጣቶች አሉና ሶ ስግጥ ፍምስን ያየኸው ወይም የወሰድከው ከየትኛው አንግል ነው? ሶ
እኔን የሚከታተሉኝ በትክክል ኢንፍሉዌንስ ማድረጋቸው ሰዎች በምንም ተአምር ሌላ ሰውን አይሰድቡም፣ ምንም ሃይማኖትን አያንቋሽሹም። because እንደዛ ስላልሆንኩ ማለት ነው። ሰግጥ ማለት ምንድነው? ትገባለህ ምንድነው መሆን ፈልገው ኦኬ የኢትዮጵያ ትልቁ ሞቲቬሽናል ስፒከር መሆን ፈልጋለሁ። ግን እኮ እኔ እኮ እየተተረብኩኝ ያደውኩኝ ሰው እኮ ነኝ። ግን እኮ ገንዘብ እኮ የለኝም። ግን እኮ ቤቴ እኮ ይደብራል። መልክ እኮ የለኝም ምናምን ማአት ምክንያቶች አሉ። እነሱ ድምጾች ትሰግጥባቸዋለህ፣ አትሰማቸውም። ገባ? እነሱን ድምጾች ከሰገጥክባቸው ዝም ብለህ ስግጥ ብለህ ትገባበታለህ እኮ በቃ ደባሪ ህይወትም ደባሪ እያለ ማለት ነው። አረ ወደዛ ትቀርጻለህ። ከዛ በረከት ይመጣል። አብዛኛው ጊዜ ወደ በረከታችን ከመድረሳችን በፊት ሰይጣን ምንድነው የሚያደርገው? በማይሆኑ ድምጾች ያቆመናል። እነዛ ድምጾች እኮ ትክክል ናቸው፣ ደግሞ ያደግንባቸው ያለፍንባቸው ናቸው። አንተ እኮ ሰው ይጠላሃል እኮ ቆንጆ እኮ አይደለህ ምናምን። የበረከታችን ማቋረጫ እሱ ነው። ከዛ ብሎክ የምታልፈው ከዛ ግድግዳ ሰግጠን እንግዲህ ስገጣ ማለት ለኔ ዴፊኒሽኑ ለዓላማ መቆም ማለት ምንድነው? ይሄ ለምሳሌ መሰገጥ ማለት ምን ማለት ነው? ብዙ ጊዜ ለምሳሌ ሃይማኖቱ ላይ ጠንከር ያለ ሰው ሰገጤ ይባል ነበር። ዩኒቨርሲቲ ሲማር ወጨጌ ሰገጤ ይባላል። የተለመደ ነው። የትኛውም ሃይማኖት ላይ ስትሆን እንደዛ ስም አለው። ሃይማኖት ላይ መሰገጥ ግን ስለ ሰማያዊ ህይወት ማሰብ ነው አይደል? ስለ ኔክስት ኢተርናል ላይፍ ማሰብ ነው። ይሄ ምድር ብቻ የኔ አይደለም ብሎ ማሰብ ነው አይደል እንዴ? ሶ ለኔ አዶናይ መሰገጥ ማለት ምን ማለት ነው? ዓላማህ ሊያስቆሙ የሚፈልጉ ነገሮች ላይ ገግምባቸው ነው። እምቢ በል ነው የሚከለክሉህን ነገሮች እምቢ አልሰማም በላቸው። ከዛ እነሱ ምን ይበሉ? ይሄ የምታረገው ነገር መሰገጥ ነው ይበሉህ ነው። እዚህት እንደዛ ማለት ነው። ባይዘው ማወቅ ያለባችሁ ማንም ሰው የኛ ጠላት አይደለም። ጠላታችን ማን ነው? እኛ ነን። ምን ይሉታል? the enemy is the enemy which is ጠላቱ እዚህ ውስጥ ያለው ሰው አንተን ከመስደቡ በፊት ራስን ሰድበህ ነው የምታቆመው። አሁን ብዙ ሰዎች ቲክቶክ ከመጀመራቸው በፊት ብተረብስ ጥርሴ እኮ ያን ያህል እኮ እንደዚህ እኮ ነች። አንተ ራስህ ነው እየተረብክ ያለው፣ ማንም አልተረበም። ግን አይምሮአችን ግን እንዳይነቃበት አይምሮአችን ምን ያደርጋል መሰላችሁ? ወደ ሌላ ሰዎች አይምሮ ይገባና ምን እያሉ እንደሆነ እንደገመተ አስመስሎ ይነግረናል። ራሳችን ካተቆረ ምናልባት እንኳን በሌላ ስሜት ውስጥ እንኳን ቢሆን በእኔ ጉዳይ ላይ የሆነ ሐሳብ እየሰጠ ይሆናል። ጉዳይ አለ። አዶናይ ፋውንዴሽን ተቋቁሟል። አሁን እንግዲህ ወደ 80 ምናምን ሺህ ፎሎወር አለው አዶናይ ፋውንዴሽን። ኦሬዲ የነበረኝ ቲክቶክ ነበረ፣ ወደ 20 ሺህ ፎሎወር ጨምረናል በዚህ ሳምንት ውስጥ። በጣም ትልቅ ድርጅት እንደሚሆን እርግጠኛ ነኝ። አናውንስ አደርጋለሁ በስነ ስርዓት። አሁን ትንሽ ጊዜ እየጠበቅኩኝ ነው። ዲቻ ቦይስ ቦታቸውን ላስይዛቸው፣ ቤታቸውን ይከራይ፣ ሰራተኛቸው ቀጥርላቸዋለሁ፣ ትምህርታቸውን እንትን ላድርግላቸውና ከዛ በደንብ አድርጌ በሰፊው እመጣለሁ ማለት ነው። እኔ ብዙ ቲክቶከሮች ቢያደርጉት ብዬ የምመኘው ተስፋዬ፣ ምናልባት ከዚህ በፊት አውርተናል። ምንድነው ይሄ ገንዘብ ደረገምሱ ይዟቸው መጣ። ሊጠቀሙበት የሚችሉትን መንገድ አመቻቸ። ከነሱ ጋር መስራት ጀመረ። 180 ሺህ ፎሎወር ደረሱ። እነዚህ ልጆች ከዚህ በኋላ ኮንተንት እየፈጠሩ ክሬት እያደረጉ መስራት ሲጀምሩና እንትን ሲያደርጉ በደንብ አቅማቸውን ማጎልበት ሲጀምሩና እነሱ አቅም ሲኖራቸው መንገድ ላይ ደግሞ የሚያቋቸው ጓደኞቻቸው እዛ ሀገር ቤት የሚያቋቸው ጓደኞቻቸውን ደግሞ እንዴት እናግዛቸው የሚል ነገር ላይ ማሰብ ይጀምራሉ ማለት ነው። ሰዎችን እንዲያግዙ አድርጎ ማሰብ ላይ ቲክቶከሩ ሁሉ ቢሰራ ብዬ እመኛለሁ። እጅግ በጣም እንደውም ምናልባት በአሳዛኝ አንድ ዜና ከአዲስ አበባ ፖሊስ ኮሚሽን በዚህ ሳምንት ይወጣል። ከወላይታ አካባቢ የሚመጡ ህጻናቶችን የጉልበት ብዝበዛ የሚያደርጉ ይሄ ኑ ተመዘኑ የሚል ድምጾችን በተለያዩ ቦታ ላይ የምንሰማው እነሱ በርቀት ሆነው ብዙዎችን እያሰማሩ ገንዘብ የሚሰሩባቸው እንደዚህ ቅን ልብ ያለው ሰው ደግሞ አይ ኖ እንደዚህ አይደለም፣ እነዚህ ልጆች እዚህ ፕሮግረሱን አይተዋል እንደማራ ያየናቸውና አሁን ያሉበት አቋም ለራሱ ይሄ ግልጽ ምን ያህል ለነሱ ዋጋ እንደከፈልክ እንዳለ የሚያሳይ ነው። ሌላው ከዚህ ሲያልፈ ደግሞ አንተ እኔ ዝር ሆነ አሁን አንዳንዶች ከስራ አድርጎ ለነዛ ሰዎች የሚላክ ገንዘብን ከላዋላ የሆነች 15 ለመቀነስ የሚሞክሩበት ሁኔታ አለ። አሁን ያለውን ሰምተው ከሆነ ይማራሉ፣
እንግዲህ ከዚህ በፊት ትምህርት ቤት ገብተው የማያውቁ ሊሆን ይችላል። በኋላ ይነግረናል። ጥሩ ህይወት ይኖራሉ። ሰራተኛ ይቀጠርላቸዋል፣ ቤት ይከራይላቸዋል። ከዛ ራሳቸው በራሳቸው ማስተዳደር ይችላሉ። ምክንያቱም 180 ሺህ ፎሎወር አላቸው። ከዚህ በኋላ ደግሞ በራስ መተማመናቸው ላይ እየሰራሁ ነው። እያየን ነው። በፊት እንደው ጭምት ብለው ምናምን ነገር ነበር። አሁን ራሳቸውን ለቀቅ አድርገው ይሄ ራሱ ነው ምን ያህል እንደተሰራባቸው የሚያሳይ ነውና ከልብ ነው የምናመሰግነው። ምናልባት አዶናይ ፋውንዴሽን እንደ ተቋም በፌደራል ተመዝግቦ ሐሳብህን እንግዲህ አንተ ነው የምታውቀውና ለነዚህ ወንድሞች እንደደረሰ ሁሉ ለብዙዎች እንዲደርስ እነሱ ራሳቸው ደግሞ ሌሎችን ማውጣት እንዲችሉ በፋውንዴሽኑ በተቋም ተቋቁሞ በቦርድ የሚመራ እንግዲህ ያው በአደረጃጀቱ እንደዛ ነው። እንደዛ አይነት ተቋም ቢሆን የሚል መልእክት ነው። ምናልባት ይሄን ፕሮግረስ ካልጀመርከው ብታደርገው ካለበት ከሄደ ደግሞ ምን እቅድስ አለ በሱ ላይ የሚሆን ብታከም አዶናይ ፋውንዴሽን አሁን ህፃናቶች ላይ ነው የሚሰራው። ከ3 አመት በፊት ግድግዳዬ ላይ የጻፍኩት አላማ ነው 25000 ህፃናትን ለማገዝ ማለት ነው። 25000 አረጋውያንም አሉት which is አዶናይ ፋውንዴሽን የሚል ነገር ያስፈልጋል አለኝ ከ3 አመት ሰባ በስመ አብ ወልፈስ ቅዱስ አሜዚንግ ኮምፕሊትሊ ማርያምን በጣም በቃ አላስታውሽ ያስበላል። እንዴት አይደል ደግሞ ደስ የሚለው ነገር አክሰሱ there's everything አሁን ውጭ ሀገር ያሉ የሚያስጨንቀኝ እንደነበር ታውቃላችሁ። ወይኔ የብጉር መድኃኒት ይባጣስ ድሮ እዚህ ያለው ማለት ነው እንደዛ ነገሮች አላገኝም ነበር። አሁን ግን በቃ ሁሉ ማለት ቲክቶክ መጥተዋል፣ መግዛት ይችላል። ከተማው እንዳለ በጣም ነው የሚያምረው፣ ውበት አለው ምናምን። ግን ትልቁ የተሰራብን ፕሮግራሚንግ ወይም ደግሞ ይሄ ሞደርን ስሌቨሪ ይባላል። አሁን ለምሳሌ አንተ ቅድም ያልከውን ነገር ከወላይታ ያመጡ ልጆች እንትን ጉልበታቸው ይዘብሳል። ውጭ ሀገር ደግሞ ይህ ታክቲክ ነው የሚጠቀሙት። ገባችሁ? እኛ አሁን ምን አደረጉ በመሰለ ቪዛው ለማግኘት በጣም ከባድ አደረኩት። ፓስፖርቱ ለማግኘት በጣም ከባድ፣ ለመግባት በቃ በጣም which is ምን ይሄ ትልቅ ያደርጋል፣ ፍላጎታችን ይጨምራል። አዎ የተከለከለ ነገር ምን ጊዜም ቢሆን ስለሚፈልግ አሁን ገነት ነች ብለን ነው የምናስበው፣ አሜሪካ፣ ካናዳ ምናምን። እዛ ስትገባ ግን ህዝቤ ኢትዮጵያዊ እዛ ያለው ልንገራችሁ ሰዓት መግዛት ይችላል። ይሄ እንደዚህ ይሄ አሁን ደሳይልም ሰዓቱ ያምራል። የሚገርም መነጽር ፕራዳ መልበስ ይችላል። ርካሽ ነው። ቲሸርቴን ፖሎ ቲሸርት አደርጋለሁ፣ የሚገርም ጂንስ አደርጋለሁ። እንደዚህ ብዬ ፎቶ እነሳለሁ። ህይወት ገራሚ አይደለም? ግን እነዛ ሰዎች በቀን 12 ሰዓት ሙሉ ይሰራሉ። ለ6 ለ7 ቀን 2 shift የሚሰሩ አሉ። ለ15 ሰዓት 16 ሰዓት ማቃቸው 4 ሰዓት ብቻ ተኝተው ከዛ ይነሳል ወዲያው ነው። እነዚህ ሰዎች ደግሞ አንድ ወር ክፍያ ካመለጣቸው በረንዳ የሚወጡ ናቸው። እግዚአብሔርን ነው የምላችሁ ያለ ማዋሸት 70-80% ኢትዮጵያዊ እንደዚህ ነው ያለው ዲያስፖራ ሁሉ። እኛ የሚመስለን ወንድሜ ወደ ውጭ ሀገር ሄድና በስማም በዶላር እየተከፈለው ነው። ስንት ነው እየተከፈለ ያለው በዶላር ብለህ ጠይቀዋለህ ለሰዓት ማለት ነው። እሱ ነው ምን ይላል 17 ወይም 18 ዶላር ይላል። በዚህ አባስተህ 2000 ይመጣልህ። ወይኔ ጉዴ በሰዓት 2000 እየሰራ ነው። ገባችሁ? ይሄ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዶች አዘዝኩት። በጣም ምንም የማይደራደር ልጅ ነው። በጣም የሚያኮራኝ የምወደው ማለት ነው ሲሪየስሊ። እና ከዛ እኔ ካሜራማን ነበር፣ እሱ ይሮጣል። ከዛ ምን እየተፈጠረ እንደሆነ አላውቅም። ሰው ግን ቆሞ እያየ ነው። ከዛ የሆነ ሰውዬ ምን አደረገ? ካሜራ ቀረጸ፣ ቪዲዮ ቀረጸና ስልካችን አፋልጎ ምን አደረገ? ደወለ። የቪዲዮ ቀርጫዋለሁ፣ የልጅ ሃይማኖት አስገድዳችሁ ልታስቀይሩት ብላችሁ ብዬ አወጣዋለሁ አለ ሚዲያ ላይ ማለት ነው። ከዛ ዋው ገረመኝ። በዚህ ፍጥነት እንዴት እንደዚህ ልታስብ ቻልክ? ግን ልቀቀው አልኩት። ችግር የለውም ልቀቀው። ምክንያቱም ልባችን ያው ሌላ ላይ እንደሆነ አውቃለሁ። እኔ ራሴ ኦርቶዶክስ ሆኜ ትንሹ ልጅ ላስቀይራት ገባችሁ? ከዛ ግን ቪዲዮግራፈሬ አሯራጠውና ከዛ ያዘው እንዳይጠፋ ማለት ነው። የሆነች ካፌ ምሪንዳ ምናምን እንዲጠጣ እዛ እንዲጠብቀን አደረግን ከሰዎቹ ጋር። ከዛ እኛ ገባን ማለት ነው። ወደ እዩ ስንገባ ሁለቱም ልጆች ብቻ ነበሩ። እነሱም ኦልሬዲ ተረዱት መሰለኝ። አልጠየቁም ስለ ሶስተኛው ልጅ ምንም መሰለኝ። ልጁ ካልፈለገ ማስገደድ አልፈልግም። ከዛ በኋላ ለሁለቱም ልጆች እንግዲህ የ1 አመት የቤት ኪራይ ተሸፈነላቸው ማለት ነው። በቃ ፍላጎት ያውን እኔ እሷ ነበረች። ከዛ በኋላ ግን ቆም ብዬ እንዳስብ ማለት ነው ልጁ
ለምንድን ነው የሮጠው? ትንሽም ደበረኝ አላመነኝም ማለት ነው። ከዛ ተመለስና አገኘው እሺ ለምንድን ነው የሮጥከው? ከዛ እሱነት በቃ ይዘው በቃ የሆነ እንትን ያደርጉልኛል ቀየራል። ከዛ መከልኩት ምንም ካልፈለግከው ነው የምትመንገር ነበረበት። ሜቢ አላመንከኝም ለዛ ነው የሮጥከው አይፈርቼ ነው አለ። ከዛ አስረዳሁት እንዲተቃቀፉ አደረኩኝ ሶስቱ ልጆች። ከዛ ምን አልኩት ከፈለክ አሁን ይኸው ሁላችንም ሄደን ቤተክርስቲያን የፈለ መድኃኒዓለም ማለት ብር እንሰጣለን ተባባል 5,000 ማለት ነው ከዚህ ውስጡ ስለነበር እና ያጋጠሚ ነገር በጣም ነው ይፈታል እጅግ በጣም ደስ የሚል ነው። በነገራችን ላይ እኔ እንደውም ይሄ ድምጽ ሰጪው የሶሻል ሚዲያ ኢንፍሉዌንሰር ያየበት ዲፕ ማንንም ቢሆን ከጎዳና አንስቶ እንኳን ድጋፍ ለማድረግ አይደለም ከዛ አልፈ መቀሌ እናትህ ጋር እነዚህ ልጆች ይዛቸው ሄድክ እና እናትህ ጋር ሰርፕራይዝ መቀሌ አለኝ። ኦኬ እናትህ ስትመጣ ነው ያከ እዚህ ነው የመጡት እዚህ መቀሌ አልቻልኩ ከእናትህ ጋር ግን ሰርፕራይዝ አድርገህ አስተዋውቀህ ምን ያደረግክበት ሁኔታ ነውና ይሄንን ሁሉ እያነሱ በዚህ ወላይታም ሄደ ነበር። አዎ ሄጄ ነበር እንደውም ላነሳው ነበር በዓላትንም አብሮ ከማክበሩም አንፃር ነው በብዛት የተመረጠው። ብቻ ላይ በደንብ አይተናል በደንብ ሲያስተዋውቅ ነበር። ልክ ነው በየሀገሮቹ እየሄደ እዛ ያለውን መልካም ነገር በጣም ወደ ህዝቡ እንዲወጣ ያደረገ ነበርና አዶናይ ትንሽ እንደውም የተቃወሙ ሰዎችም ነበሩ። አንዳንዴ ያው ነፃነት አለ ውጪ ነው የኖረው በደንብ ነፃ ሰው ነው አዶናይ። እሱን በኋላ ላይ በደንብ እናነሳዋለን። ምንድነው አንድ የአዶናይ አባባል አለች ስግጥ ፍምስ እንደዛ አይደለም። አሁን በቅልቦች በመስከረም ወር ላይ በሰራቸው ስራዎች ነው ምናልባት ስግጥ ፍምስ ተርጓሚውን በኋላ እንጠይቃለን። ስግጥ ፍምሱ ሰርተህ ሁሉንም አቅፈከ እንደራስ እንግዲህ ምናልባት ጎዳና ላይ የሚኖር ህፃን ጠረኑ ይታወቃል። እሱ የሚኖርበት የራሱ ህይወት አለ። ያ ሁላ ሳይጸየፍ አሁን ማስተራወነትንም ስናይ ከነም ወንድ የሚይዝበት ሁኔታና መስከረም ወር ላይ ብሄር አለየው የሃይማኖት ድንበር አልገደበው። እንግዲህ ቅድም ሲናገር የነበረበት ሁኔታ አለ። እዛ ድረስ ሂዶ የሰራበት ሁኔታ ነው ያለው። ስለዚህ በመስክ የኛም ቤተሰቦችንም ያስደነቀው በስራዎቹ አዶኒያስ ስለሆነ እንግዲህ ዛሬ ይሄንን ክብር የዋንጫም የሜዳሊያውንም ስጦታ እንድንሰጥ አስገድዶናል። ይቀጥላል። እርግጠኛ ነኝ አዶኒያስ በየአመቱ በየወሩ ስለሆነ ይሄን እውቅና የምንሰጠው በድጋሚ እንዲመጣ ያነሳሳዋል የሚል እምነትም አለ። አዎ በጣም ብዙ መልካም ስራዎችን ሰርታል። ከዚህ በኋላ ምናልባት አድማጮችን ሀሳብ ካላቸው በ0116 39 28 52 እና በ0116 39 37 63 ላይ እየደወሉ ለአዶናይ ጥያቄ ካላቸውም እነሱም ጥያቄዎቻቸውን ማቅረብ ይችላሉ። በቀጥታ እሱን ማውራት ከፈለጉ አዶናይ ዛሬ እዚህ ስቱዲዮአችን አለ። በመስከረም ስራ ስለሰራኸው መልካም ነገሮች ሁሉ እናመሰግናለን ብለን እውቅና ሰጥተነው ብዙዎቹ መርጠውት እንግዳችን ሆኗልና እንግዲህ በቅልቦች ልማድ 4 ሰዓት በኋላ የአድማጮች ሰዓት ነው። እነሱ ይደውላሉ። እነሱ ምናልባት ስልኩ ክፍት ከሆነና ተስተካከለ ይደውላሉ። እነሱ እስኪደውሉ ድረስ እኛ ጨዋታችንን እንቀጥላለን። የወላይታውን ቆይታውን ብናነሳ ስገባ ያገኘሁት ደግሞ እሱ ነው። ወደ ወላይታ ስገባ አስቤው የማላቅ ፍቅር ነው ያገኘሁት። ጂዝ ራሴ እንዳፈቅር ያደረገኝ የሆነች የጎደለች ነገር ነበርሽ ልቤ ላይ ባይዘው እንደ ሰው ሁላችን የሚከብድ ነገር አለ አይደል? ራሳችን እንድናፈቅር የሚያቆመን ነገር አለ። ሲያቅፉኝ እና የሆነ ልቤ ማለት የሆነ ነገር እንዲከፈት which is ለሁለተኛ ጊዜ ተወለድኩ። የሚገርም ነው። እንዲያውም የአንድ መድረክ ላይ ኮንሰርት ይሁን የወላይታ ውስጥ የነበረው ኮንሰርት ኢቭን መድረክ ላይ ይዘው ወጥተው ነበር። የተሰማህን ስሜት ታስታውሰዋለህ? አዎ በጣም ሰው መጀመሪያ ሲወጣ ማለት ነው የሆነ ሰው የሚጮህም አልመሰለኝ እውነት ለመናገር አልጠበቅኩትም። ከዛ ግን ወደ መድረክ ሲወጣ ያለው ጩኸት ደግሞ አይ ቲንክ ስንት ሰው ነበር? እኔ 10,000 ሰው ምናምን ነበር የጠበቅኩት። አይ ቲንክ 50,000 ሰው በላይ ነበር። አዎ በጣም ብዙ ሰው ነው ሲጮሁ። ከዛ አንተ ላይ ሲያተኩሩት ያ ጩኸት የሚሰማ የሆነ ልብህ ነው የሚንቀጠቀጠው። ደረትህ እንደዚህ ይላል። ምናልባት በሬዲዮ አድማጮቻችን ምስሉን ለምሳሌ በቃ ተቀበልኩትና በረከቱን ተቀበልኩት፣ ፍቅሩን ተቀበልኩት። እዚህ ላይ ይዤው እገኛለሁ። በየቀኑ በዛ ነው የምራመደው። አሁን ነገር ያወድቀኝም። እኔ አዶኒያስ የመስከረም ወር ላይ ከሰራችሁ ስራ በላይ
የተናገራቸው ቃላቶች ብዙዎችን ሰርስረው የሚገቡ አይነት ነገር ያየውበት አንድ ምንድን ነው በመኪና እየሄዱ ወዴት እየሄዱ እንዳሉ ይነግረናል። እንግዲህ ልጠፉ ነው የምትሄዱበት መንገድ ልክ አይደለም ሲሉ የት ነው የምጠፋው ሁሉ ሀገሬ እኮ ነው የሚል ምላሽ መለስክና ይሄ በአሁን ሰዓት ሊነገር የሚገባ ሁላችንም ይሄ በክልልና በጎጥ ልንከፋፈል የሚፈልጉትን የሚሰብር መልእክት ነው ብዬ ነው የማስበውና ወዴት እየሄዳችሁ ነው ልጠፉ ነው የሚል አንድ ቪዲዮ ላይ የምትሄዱበት መንገድ ልክ አይደለም ልጠፋ ነው ሲሉ የት ነው የምጠፋው ሀገሬ እኮ ነው ያለሁት ሀገሬ ውስጥ ነው የሚል ነገር እና በምን ሁኔታ ነው እቺ ቃላት ካንተ ያ ብንጠፋ ሀገራችን ነው ምንም አሁን እሱ ባይ ዘ ዌይ ነው ልንገራችሁ ጋይስ በጣም ከእግዚአብሔር ሁሌም ከድሮ ምለው ከእግዚአብሔር ጋር በጣም ትልቅ ግንኙነት አለኝ ሶ እግዚአብሔር የማገኘው በልቤ ነው ሶ የሚናገርልኝም እሱ ነው ሶ አይምሮዬ እያሰበ እንዲያቋርጠው አልፈቅድም ያቺ ሐሳብ መጣች ልቤ ላይ ደግሞ ኦኬ መናገር ይችላል ወዲያውኑ እናገረዋለሁ እንጂ አስቤበት ሆን ብዬ እንትን ያልኩት ኦኬ ነገር በዚህ ያመጣል ሰላም ይፈጥራል ነው በቃ ጀስት የወጣ ነገር ነው ልብ ውስጥ ያለውን አፍ የሚናገሩና ይሄ ነው ቅንነትን ቀደም እንዳነሳ ነው እንቆዳና ተዳዳሪዎችን አንስቶ እነዛን ወንድሞች አንስተህ ከቤተሰቦች ጋር ጥሩ ሆቴል እንዲያርፉ ራሳቸውን እንዲለውጡ ማድረግ ያሳውቃል ይሄ ለራስ ለታይታ ምናምን ነገር እንዳልሆነና ያቺም ቃል ብዙዎቹ ሲቀበሏት የነበረች ለብዙዎቻችን መልእክትና ስንቅ የሚሆን ጉዳይ ነው እኛ እዚህ ጋር ብንሄድ እኮ እዚህ እኮ የዚህ ቋንቋ ተናጋሪዎች ናቸውና የሆነ ነገር እንዳይደርስብኝ ብለ በሚፈራበት ዘመን አየትን ብጠፋ ሀገሬ እኮ ነው የሚለው መልእክት እጅግ በጣም በአሁን ሰዓት ደግሞ አስፈላጊ መልእክት ናት ብዬ ነው የማስበውና ለሁላችንም ኢትዮጵያ ውስጥ እስካለን ድረስ የትኛውም ክልል የትኛውም ቋንቋ ተናጋሪ ጋር ስንመጣ ሀገራችን እንደሆነ አንድ የምትቀበሉን ሰዎችን በዛ ስሜት እምንሄድ ሰዎችን በዛ እሳቤ እንዳዶና የራሳችንን ለቀን እምንሄድ ብጠፋም እኮ ሀገሬ ነው እያልን እንድንቀሳቀስ መልእክቱ እንዲደርስ ነው ምናልባት ካነሳን መቼም ወደፊት ያለውን ቀለም ብለን ያነሳ ነው ዋነኝነት ለምን ተመረጠ የሚለውን ነገር በማንሳት ነውና መቼም ማን ነው አዶናይ መቼም የምናውቀው ቲክቶክ ላይ ነው ግን አዶናይ ማን ነው ልጅነቱ ምን ይመስላል አዶናይ የተወልዶ አደገ አስተዳደጉስ ነፃነቱ ከልጅነቱ ጀምሮ ያለው ምን ይመስላል የሚለውን ደግሞ የተወሰነ ስለራስ ነገር አዶናይ እንግዲህ የተወለደው መቀሌ ነው መቀሌ ነው የተወለድኩት የተማርኩበት ደግሞ ኤስኦኤስ ይባላል አይ ቲንክ እዚህ አዲስ አበባ አለ ከኬጂ ጀምሮ እዛ ነው የተማርኩት በጣም አፍቃሪ ልጅ ነበርኩኝ ቶሎ ፍቅር ይዘኛል በዚህ ሁኔታ እቺኛው ኢንተርቪውም እየተቆረጠች አንተን ባሉታዊ መልኩ ሊያነሱበት የሚሞክሩበት ሁኔታ አይተናል እኛ አሁን ያ ጉዳይ ሳይሆን በመስከረም በየወሩ ስለምናይ በየወሩ ምን ከኛ ጋር ሊያገናኝ የሚችሉ ስራዎችን የሰሩ ማን ናቸው ከዛ በፊት አንድ ኢንተርቪው ላይም እንደዚህ አይነት ነገሮች አንስተሃል መስለኛልና ከዛች አንፃር እዚህም አሁን በማህበራዊ ሚዲያ አንዳንድ ኮሜንቶችን ይሰጣል እኛ እያየን አሁንም አዶናይን ዕውቅና እየሰጠን ያለ ነው አሁን ቀደም ስናነሳቸው የነበረው በመስከረም ወር ላይ አስገራሚ ስራዎችን ብሔር ሃይማኖት የተቸገርንበት በአሁን ሰዓት ሁላችንም ከራሴ ቋንቋ ውጪ ላሳር የምንልበት ከኔ ሃይማኖት ውጪ ወደ ውጪ የምንልበት በዚህ ዘመን ውስጥ ሁሉንም ሰው በመሆኑ ብቻ እነዛን ህፃናቶች እንግዲህ ሰምታችሁ ታከስቷል እንደበት ከመስራቱ አንፃር በወር ውስጥ የኛ ተጽዕኖ ፈጣሪ አዶኒያስ ነው በሚል በህዝብ ድምጽም እንግዲህ ጥሩ ተፎካካሪ የነበሩ እነ ጉርሻ ፔጅ እነ ሜላት ንጉሴ እነ ባዩሽ ኮልፌ እነ ዮናስ ተሾመ እነ ቢኒያም አለሙ ቢኒያ ሀያት እና ሌሎች እነ መልእክተኛው የነበሩበት ወር ውስጥ አዶናይ በዚህ ወር ይገባዋል በወር ውስጥ ከተሰራ ማንም አሁን ትናንትና በሌላ ነገር የሚታወቅ ከሆነ በእርግጠኝነት አሁንም አዶኒያስ ይሄን ነገር በደንብ አድርጎ ወደፊት እንደሚያስኬደውና በመተማመን ነው ኦፍ ኮርስ እንተማመናለን እኛ ሁለተኛ ነገር ያለፉ ነገሮች አንዳንድ ጊዜ ቀደም ሲል ነበር አስቤ እንደዚህ ብዬ ምናገረው ፐርፐዝሊ ምናገረው ነገር ሳይሆን ጀስት ልቤ ላይ የሚመጣልኝ ነገር ነው ምናገረው ሲል ነበርና አንዳንዴ ልጅነቱን ካየን
ከዛ በኋላ ባለፉት ነገሮች ላይ ምናልባት ተጸጽቶ ይቅርታ የሚጠይቃቸው ቀኖች ይሆናል። ምናልባት አንዴ አሁን ማወቅ ያለባቸው ነገር እኔ ከሁሉም ቲክቶከር ኢንፍሉዌንሰር የሚለየኝ ጥሩነቴን ብቻ አይደለም የምታውቁት። ያ ነገር ታውቃላችሁ። አንቺ እንደዛ ነሽ፣ አንተ እንደዛ ነህ። ግን ችግራችን ምንድነው? በጣም ከሰው ክብርና ፍቅር ከመፈለጋችን የተነሳ ጥሩነታችንን እናሳያለን። አሁን አያችሁ ባለ ትዳሮች ማለት ነው ውጪ ሲወጡ ፈገግ ይላሉ፣ ወይ የኔ እናት ናልኝ ነይልኝ ይባባል። ቤት ሲገቡ ግን ያለው ለቅሶ ያለው ጥላቻ ቂምነት በጣም ከባድ ነው። አይቼዋለሁ። እንደ አበሻ ትልቁ የሚያጠቃን ነገር ደግሞ ምንድነው? ይህ ነጭ በግ ነኝ የምንለው ነገር ነው። ጥሩ ነኝ እኔ አይደለሁም። ሰው አሁን ስላለፈው የተናገርኩት ነገር which is ህዝብ እንዲጠላኝ ይሆናል እንዲያቋሽሸኝ ያደረገው ነገር ያ እኔነቴን ነው። ድክመቴን አውጥቼ በማካፈል ነው። ሁላችንም ድክመታችን አውጥተን ብናካፈል ምንድነው የምንሆነው? ተመሳሳይ አንተ ስነ ስርዓት የለህም። እንግዲህ አሁን ፕላኔ ምንድነው? በእርግጠኝነት ይማራሉ። በእርግጠኝነት ብዙ የሚያደርጉት ነገር ይኖራል። የኔ ዓላማ ምንድነው? እነዚህ ልጆች በጣም በጣም ታዋቂ ማድረግ ከዛም አልፎም የሆነ የስኪል እንዲያዳብሩና በዛ ስኪል ቫልዩ እንዲሰጡ። ቫልዩ በምትሰጠው ያህል ነው ገንዘብ የምታገኘው። ይሄም አውቀዋለሁ እና ብቻችን ሰውን በደንብ አድርጌ አስተምራቸዋለሁ። አንደኛ አሁን እየሰራው ያለሁት ምንድነው ኮንፊደንሳቸው ላይ ነው። ሜቢ እናንተ አስተውላችሁ ከሆነ መጀመሪያ የነበሩበት ኮንፊደንስ እና አሁን ያሉበት ኮንፊደንስ ይለያያል። መጀመሪያ ዝምተኛ ነበሩ፣ ቁጥብ ነበሩ፣ ስሜታቸው መግለጽ አይችሉም። አሁን ካሜራ ብታቀርቡላቸው ይላሉ። በእንግሊዝ መናገር ጀምረዋል። ባይዘው ሌላ የሱን ጥያቄዎች እየመለስክ ጨዋታችንን እንቀጥል። ግን ስልክ እንዳያቋርጡ ሐሳቤን ልጨርስ። የተናገረው ነገር ምንድነው? አንደኛ ሌላ ድክመት ካለ ያልተናገርኩት ኦፍ ኮርስ አብዛኛው ተናግሬዋለሁ። እውነት ለመናገር ማይኩ እየሰራ ነው አይደል? ኦኬ ሌላ ድክመት ካለ አንተ ይደብራሃል ብዬ ያ ድክመት አልደብቀውም። because ከማንም ሰው ክብር አልጠብቅም። ከፍ ማለት እኔን አያስረኝም። መፈቀር እኔን አያስረኝም። መከበር እኔን አያስረኝም። እውነተኛ ነው አዶናይ፣ ግልጽ ነው። የደበረው ሰው ካለ እንግዲህ ምንም ማድረግ አልችልም። ብቻዬን ቀርቻለሁ። አሁን በብዙ ሰው ተወዳጅነት አለኝ። ሜቢ ቀጣይ ከወር በኋላ ልጠላ እችላለሁ። ይህ ደግሞ ህይወት ነው። ይህ ደግሞ እኔን አያስረኝም። አብዛኞቻችን ካስተዋላችሁ የምንታሰረው በጥላቻ ሳይሆን በፍቅር ነው። ማንነታችን መቀየር የሚከብደን is because በድሮ ማንነታችን በዛ በመናፍርበት በማንፈልገው ማንነታችን የሚያፈቅሩና የሚኮሩብን ሰዎች አሉ። ያ ማንነት እኮ እየጠቀመን አይደለም ያለው። ማንነቴ መቀየር ካለብኝ ወደ ቀጣዩ ማንነት ለመሻገር የሆነ ነገር መናገር ካለብኝ እናገራለሁ። ለምን ህዝብ አይጠላኝም? አዶናይ ነው። ሰው ስድብ ያላቅ፣ ሰው አወዳድቅ ያላቅ፣ ስለራሴ ነው የምናገረው። መልሴ ምናልባት አዶናይ ድክመቶችን የምትናገረው ያንተን ድክመቶች ሰዎች እንዲወርሷቸው ነው ወይስ እንዲያስተካክሏቸው? እንዲወርሷቸው። አሁን ምንድነው መሰላችሁ ቲክቶክ ላይ ካት አድርገው ያወጧታል። ሰው ቫይራል ልትወጣ። እኛ ደግሞ የ4 ሰዓት ቪዲዮ የማየት ጊዜ የለንም በዚህ ዘመን ማለት ነው። ምን እንሆናለን? ያቺ የቀረበችልን እናገኝና እኚህ ካርገን ቫይራል እንወጣባታለን። በጣም ብዙ ሰው ቫይራል መውጣት የሚፈልጋል እንጂ እኔ በምን ተአምር አላበረታታም ማንንም ሰው ድክመቴን እንዲቀጥለው። ለምን የተለወጥክበትን መንገድ ነው። በቃ እንዴት አድርገህ መውጣት እንዳለብህ በ4 ሰዓት ሙሉ ምክር ሰጥቻለሁ። ከድክመቴ ተለውጬ ማለት ነው። ግን ድክመቴ ብቻ ነው ያካፈሉት ቲክቶክ ላይ which is ስለዚህ መጀመሪያ ድክመትህን ማኒፌስት ታደርጋለህ፣ ታምናለህ። እኔ እንደዚህ ደክም ያለው ትላለህ። ከዛ በኋላ ድክመትህን ለማሸነፍ የሄድክባቸው መንገዶች ትናገራለህ። ዜን እንዴት ሰክሰስፉል እንደሆንክ ትናገራለህ። ያን ነው ያደረክ ያለኸው አንተ እንጂ ወጣቱ ካንተ ድክመቶችህን ብቻ ወስዶ በዛው እንዲቀጥልባቸው አይደለም። በዛው እንዲቀጥል አደረገ። ድክመቴ ብቻ አካፈሉና ምክሩን ረሱት። ስቴፕ ባይ ስቴፕ መንገዱን ረሱት። በነገራችን ላይ እኔ ካናዳ ነበር ያለህም እከታተላለሁ። ሞቲቬሽናል ስፒከር ነህ፣ ስፖርት ታዘወትራለህ፣ ጂም ቤት ውስጥ እየሆንክም የተለያዩ ምክሮችንም ትሰጥ ነበርና ያስ ነገር ምን ላይ ደረሰ? ወይስ አሁንም ኦፍ ኮርስ ከዚህኛው ጋር ያገናኘህ ያስኬርከው ነው ያለው? አይ ቲንክ መምከርም ከብዙ ችግር አውጥቶኛል። ሰው ያ ማዘር ስትቆጣኝ ምናምን ለምን ነው ግሬትን አድርሽ ወደ ምክር ገባለሁ ብላ ለሴቶች የምታደላበት ማደላበት ሳይሆን it's just እረዳቸዋለሁ በጣም። አሁን እንዴት ነው ታዲያ ቋሚነት ኢትዮጵያ ውስጥ ነህ ወይስ እመለሳለሁ ወደ ካናዳ? አይ እመለሳለሁ ለበስማም በምንም ተአምር አልመለስም። በምን ተአምር እዚሁ ነው ለቫኬሽን እመለሳለሁ። ለቫኬሽን እመጣለሁ፣ መስክራለሁ፣ እሄዳለሁ። ካናዳ ይገባል ወይ ነው? አይ እውነት ለመናገር አልሄድም። ለምን
ምን ያደርግልኛል አውቀዋለሁ ህይወቱ እዚህ ያለ ሰው ደግሞ እንደዛ ስል ሙድ ያስኩባቸው ይመስላችኋል እግዚአብሔር ብዙዎቹ በህገወጥ ደላላ ብዙ ጊዜ ፕሮግራም ሰጥተንበታልና ካናዳ እንልካለን የት እንወስዳለን ምናምን ነገር እያሉ ብዙ ገንዘቦችን እየዘረፏቸው ያሉ በማህበራዊ ሚዲያ ሁላ እየተነገረ እባካችሁ ተጠንቀቁ የማህበራዊ ሚዲያ ሰዎች ህዝቡም አሜሪካ ካናዳ አውሮፓ ልካችኋለን የሚባለው ውሸት ነው እያልን እየተናገርንም ደግሞ ከካናዳ መጥቶ አይ እኔ ከሀገሬ ቢበልጥብኝ የለም እያለ ነውና ስደትን ብዙ አማራጭ ታድርጉት ምናልባት እሱ የተጠቀመባትን ይሄ ኮንቨርት የምናደርገውን ትተን ለዓላማችን ቆራጡን እንግዲህ የሱን ቋንቋ ቆራጥ ነው ቆራጥ ከሆነ ቆራጥ ነው ቆራጡ ስም ታረግና ትሏል አንዱ አሁን ምን አለኝ ወንድሜ 12ኛ ክፍል ወደኩኝ አለኝ አዝኖ ነው ሰግጥ አልኩት አሁን ስገጣ ነው ምንድነው የምትፈልገው እንዴ እኔ በጣም ትልቅ ጋዜጠኛ መሆን ፈልጋለሁ ትሰግጣለህ ቲክቶክ ትጀምራለህ አሁን ቲክቶክ የሚያስተርብ ከሆነ ከስራ ባልደረቦች ወይም ካጠገብ ያሉ ሰዎች ትሰግጥባቸዋለህ እነሱ አትሰማቸውም በቃ አትስማኩ መስመጥጥ አድርገውና ምን ማን አንተ አው በቃ እኔ ኮንፊደንት ነኝ እኔ በጣም ቆንጆ ነኝ እኔ በጣም ሀብታም ነኝ የለህም እኮ ምንም ገንዘብ እኔ በጣም ሀብታም በቃ ራስን ከፍ ታደርጋለህ እድሜ ልክ ራስን ዝቅ እያደረክ ነው የኖርከው ለምን ከፍ አታደርግም ለምን አትመርጥ ማን ያስመረጠ ዝቅ እንድታደርግ ራስን ትሰግጣለህ that's በነገራችን ላይ ፖይንት ኦፍ ቪዋችን ነው የተለያየ ፖይንት ኦፍ ቪው አለን አመለካከታችን የተለያየ ነው በእሱ የሄደበትና የተሳካለት መንገድ ነው ለብዙ ሰዎች ያሳካው መንገድ ነው እርግጥ ነው በጣም ብዙዎቻችን በጣም ብዙ ታለንት እያለን እኛ ሀገር መቼ መርጠን የተማርንበት ጊዜ በጣም ጥቂት ነው ወይ መርጠው ተምረው የሆነ ቦታ የደረሱ ሰዎች ጥቂት ናቸው ለምን ያበላል ወይ እየተባልን ነው የተማርነው ያበላል ወይ እንትን ያበላል እኔ አንድ እንዲያውም ሰባኪ ማረሳው ስብከት ጭንቅላቴ ውስጥ አለ ያበላል አብልተን ልትበሉን ነው ወይ አሉ አባትየው ለምንድነው ሐኪም መጥቶ ሐኪም ለሆነ ነው አለ ለምንድነው ያበላል መሐንዲስ ለሆነ ነው አለ ለምን ሲል ያበላል እሺ አንተስ እኔ ደግሞ የእንስሳት ሐኪም ለሆነ ነው ለምን ያበላል እንዴ አብልተን ልትበሉን ነው እንዴ አሉ አባትየው ሶ እዚህኛው ዘመን ላይ በአጋጣሚ ሆኖ 12ኛ ክፍል ትወድቃለህ ማትሪክ ግን ደግሞ መማር የምትፈልገው መሆን የምትፈልገው ነገር አለ you have a phone እና you have TikTok ስለዚህ እዛ ላይ ተወጣና ያ ተምረ መሆን የምትፈልገውን ነገር ጊዜው የቴክኖሎጂ ነው እያነበብክ መሆን ትችላለህ በቲክቶክ ብቻም ሳይሆን እሱ ሙሉ ለህይወታችን ባለምንበት መንገድ ልክነን ብለን ባሰብነው ነው which is እኔ አሁን ስለ 12ኛ ክፍሉ ተማሪ ለምሳሌ ጋዜጠኛ መሆን ፈለገ ጋዜጠኛ መሆን ከፈለገ ዲሲፕሊኑን ያነባል የኢቲክሱን ያነባል አጫጭር ኮርሶች የሚሰጡበት ቦታዎች ካሉ እነዛ ቦታዎች ይማራል ከዛ በኋላ ግን የግዴታ ሚዲያ መቀጠር አይተበቀበትም ለምን ሚዲያ እጅ ላይ አለ እዛ ሚዲያ ላይ ወጥቶ ያንን ታለንቱን ማውጣት ይችላል ሰዎች ኮሜንት ይነግሩሃል 1000 ሰው ፎሎ ብታደርግ ከአንድ ሺዎቹ ሁለቱ ቅን በስነ ስርዓት ዕውቀት ያላቸው ሰዎች ናቸው በኮሜንት ይነግሩሃል ነው እንደዚህ አይባልም እንዲህ አትበል እንደዚህ ደግሞ በል እንደዚህ አትበል እንደዚህ በል የሚሉ ሰዎች አሉ ያ ሰው ሻርፕ እያደረገ እያስተካከለ ትሄድና ከምትማረው ከተምረህ ካገኘኸው በላይ ትሆናለህ ማለት ነው አብዛኞቹ ኮሌጅ ድሮፕ አውቶች ናቸው አሁን ዓለማችን ላይ የምናቃቸው ቴክኖሎጂ ላይ የምናቃቸው ሰዎች የነ ኦራክሉን ኔልሰን ብናይ የነ ማርክ ዙከርበርግን ብናይ እነ ቢል ጌትስን ብናይ ድሮፕ አውት ማድረግ ጥሩ ነው እያልን አይደለም መማር አለበት ሰው ፕሮፌሽን መማር አለበት ግን አንድ ጊዜ ፕሮፌሽን መማር ነው የምትማረው ነገር የምር ያንተ ፕሮፌሽን ነው ወይ ስኪልህ ነው ወይ ክሎትህ ነው ወይ የምር መክሊትህ ነው ወይ አዎ ፓሽኑ አለ ወይ የሚሉ ጥያቄዎች አሉ እነሱ ነገሮች እንደኛ ሀገር ባለው ሁኔታ ማሳካት አትችልም ምክንያቱም አሁን እንዳልኩት ነው ያበላላለ አንድ ሁለተኛ ደግሞ በጣም ረጅም ጊዜ ቢውልድ የተደረገ ነገር አለ የሆነ ፕሮፌሽን ኢዝ በጣም ትልቅ ፕሮፌሽን የሆነ ፕሮፌሽን ደግሞ በቃ ምንም አይደለም ተብሎ እኔ አንድ ጓደኛዬ ምን አለኝ ሙያውን አልናገርም በፕሮፌሽን የሚሰራ ሰው ነውና እነሱ ቤት አንድ ዩቲዩብ ላይ የሚሰራ ልጅ አለ ወንድሙ ነው ታናሽ ነው ማለት ከሁላችንም ማለት በጣም ትልቁን ገቢ የሚያገኘው እሱ ነው አለ ቤቱ የሚያስተዳድረው እሱ ነው አለ ብዙ ነገር የሚያደርገው እሱ ነው አለ ግን በጣም በሚገርም ሁኔታ ስራ ያለው አይመስላቸውም አለ ቤተሰቦቹ ስቲል ስራ ያለው አይመስላቸውምና ያ ቢውልድ ያደረገው ነገር ኤጁኬሽን በጣም አስፈላጊ ነገር ትምህርት ሁሉም ሰው አትሊስት ግን ሰው እኔ ሁሌም የምለው ነገር አለ ሰው ገንዘብ ቢኖረው ገንዘብ ቢሰራ ይፈልገው መማር ይችላል የወደደው ገብቷል እኔ አሁን ለምሳሌ ተምረህ ግን እንትነኝ ብለህ ማትናገርባቸው ሙያዎች አሉ ለምን ወደህ አይደለም የተማርከው ዩኒቨርሲቲ ትሄድና ድንገት ዕጣ ይወጣልሃል የሆነ ቦታ ገብተህ ትማራለህ ያንን ገብተህ ስትማር ተምረህ ትወጣና ምንድነህ ስትባል እንትነኝ ትላለህ ግን የምሰራው እንትን ነው ትላለህ
ልክ እንደኔ ገብቷል። ሶ ፖይንቴ ምንድነው ገንዘብ ያለው ሰው ሁሉም ነገር